ባለታሪኳ ማርታ ገረመው አብርሃም ትባላለች። የተወለደችው ሰላሌ የሚባል ገጠራማ አካባቢ ሲሆን እስከ 9 ዓመቷ ድረስ ከቤተሰቧ ጋር ትኖር ነበር። ከዛ በ9 ዓመቷ ትዳራለች። ከዛ በ10 ዓመቷ ወደ አዲስ አበባ ትመጣና ሰው ቤት ስራ ትጀምራለች። ከዛም ሰው ቤት እየሰራች ያገኛቻትን እያጠራቀመች ቤተሰቦቿ አርሶ አደር ስለነበሩ እነሱን ትረዳ ነበረ። ከዛም እነሱን እየረዳች ደግሞ ሌላ ትንሽዬ ገንዘብ ከጎን ታጠራቅም ነበር። ያ ገንዘብ ሲሞላላት በጥር 3 1999 ወደ አረብ ሀገር ትሄዳለች። አረብ ሀገር 3 ዓመት ቆይታ ከተመለሰች በኋላ ትንሽ እጇ ላይ ገንዘብ ስታገኝ ከአባቷ ጋር ትመካከርና ቦታ ትገዛለች። ቦታውን የገዛችው በ2003 ዓመተ ምህረት ሲሆን ስሙን ደግሞ በአባቷ ነበር ያደረገችው። እጇ ላይ የነበረውን ካሽና ሌላውን ደግሞ አባቷ አካውንት ላይ በማስተላለፍ በአባቷ አካውንት ቦታውን ገዝተው ይጨርሳሉ ማለት ነው። ከዛም ቦታውን ሲገዙት የነበረው በጣም ትንሽዬና ጠባብ ቤት ነበረ። ከዛም አረብ ሀገር ሄዳ ገንዘብ ማግኘት ስትጀምር አባቷን ታማክራቸዋለች። ለምን ያንን ቤት ያለችውን ጠባብና ትንሽዬ ቤት አፍርሰን ደህና ቤት አንሰራም ብላ ታማክራቸዋለች። አባቷን በሀሳቧ በጣም ደስተኛ ይሆናሉ። ከዛም ሂሳቡን አውጥተው እንዲነግሯት ትጠይቃቸዋለች። እሳቸውም 16,000 ብር ይበቃናል ይሏታል። እሷም ስታስበው አይ እንደምንም ብዬ 16,000 ብር መሙላት አያቅተኝም፣ ስለዚህ ይጀመር ብላ ታስብና 16,000 ብሩ ሲሞላላት ቤቱን ለማሰራት ትጀምራለች ማለት ነው። ከዛም የላከችው 16,000 ብር መሰረት እንኳን ሳያወጣ አለቀባት። ምንም ነገር ሳያደርጉበት ሲያልቅ ጊዜ በቃ የተሻለ ገንዘብ ማግኘት እንደሚገባ ታወቀች። ከዛም ህጋዊ ሆና ትሰራበት ከነበረው ቤት ትለቅና ህገወጥ ሆና 2 ቦታ መስራት ትጀምራለች። ያን 2 ቦታ ስትሰራ ደህና ገንዘብ ታገኛለች። ያንን ያገኘችውን ገንዘብ በሙሉ ለቤተሰቦቿ ቤቱ እንዲያልቅ ትልክ ነበረ። በዛ እንዲህ እያለ ሲሰራ ለ8 ዓመታት ይቆያል። ከዛ 8 ዓመት ሙሉ 2 ቦታ በህገወጥ እየሰራች ስትልክ ከቆየች በኋላ ለ8ኛው ዓመት ቤቱ ተሰርቶ ያልቃል። ከዛም አባቷ ይደውሉላትና ልጄ ነይ ቤትሽን ተረከቢኝ፣ እኔና እናትሽ እየተጣላን ነው፣ ስለዚህ ነገሮች ከመበላሸታቸው በፊት ቤትሽን ላስረክብሽ ይሏታል። እሷም እሺ ትልና ካለችበት ቦታ እጇን ለፖሊስ ትሰጣለች። ከዛም በኋላ ፖሊሶች ከያዟት በኋላ 11 ቀን ያለ ምግብና ያለ ውሃ ትታሰራለች። ከዛ ከ11 ቀን ያለ ምግብና ያለ ውሃ እስር ቤት በኋላ ወደ ሌላ እስር ቤት ደግሞ ቤይሩት የሚገኝ እስር ቤት ትተላለፋለች። እዛ ከተላለፈች በኋላ የተወሰነ ጊዜ 1 ወር ከምናምን ከቆየች በኋላ ወደ ቤተሰቦቿ ከብዙ ስቃይ በኋላ ተመልሳ ትገላገላለች ማለት ነው። ከዛም ቤተሰቦቿ ጋር እንደሄደች ብዙም ሳትቆይ ሌላ ነገር ያነሳሉ። አግቢ ውለጂ የሚባል ጭቅጭቅ እድሜሽ ሄደ እያሉ በቃ ጭቅጭቅ ይመጣል። እሷም ደግሞ በቃ ቤተሰቦቼን ላስደስት ከዚህም ጭቅጭቅ ልዳን ትልና በችኮላ ከአንድ ሰው ጋር ትተዋወቅና ቀለበት ታደርጋለች፣ ሽማግሌ ታስልካለች። ከዛም በሰርግ ትወጣለች። ግን ትዳሩ የችኮላ ስለነበረ ብዙም አልጸና። ልጇን እንደወለደች ክርስትና እንኳን ሳታስነሳ ከባለቤቷ ጋር በተፈጠረው ባለመስማማት ወደ ቤተሰቦቿ ጋር ትመለሳለች። የወለደችው ወንድ ልጅ ነበረ። ከዛም በኋላ በ40 ቀኑ ክርስትና አስነሳች እዛው ቤተሰቦቿ ጋር ያለች። ከዛ 5 ቀን እንደቆየች አባቷ ከእንቅልፏ ይቀሰቅሷትና ከዚህ ቤት ውጭ ይሏታል። እሷም በጣም ትደነግጥና እንዴ ወዴት ነው የምወጣው ትላቸዋለች። እሳቸውም እኔ የማውቀው ነገር የለም፣ ከዚህ ቤት እንድትወጪ እፈልጋለሁ፣ 1,000 ብር እሰጥሻለሁ፣ ከዛም በኋላ ወደ ፈለግሽበት ልጅሽን ይዘሽ ሂጂ ይሏታል። እሷም ግራ ትጋባለች። ሰማይ ምድሩ ይዞርባታል። ምክንያቱም ገና ከወለደች 45 ቀኗ ነው። እሷም ገና ወገቡ አልጠነከረም። ልጇም በጣም አራስ ነው እና ቤተሰብ ልጁን ጎንበስ ቀና ብሎ ያርሳል እንጂ ከቤት ውጡ ይላል እንዴ ብላ በጣም ግራ ትጋባለች። ሌላ ሁለተኛ ደግሞ በጭንቅላቷ የመጣው ምንም በቃ ከትንሽዬ እድሜዋ ጀምሮ በቃ ወደ ውጭ ስለነበር የነበረችው የምታውቀው ጓደኛም ዘመድም ለቀን እስኪያልፍ ልጠጋበት የምትለው ቦታ የሚላትም ነበረ እና እሱም በጣም ግራ ገባት። በሶስተኛና በዋነኛነት ደግሞ በጣም የሚገርመው ነገር ቤተሰቦቿ
የነበሩት። እሷም ያረፈችበት የገባችበት ከ3 ዓመት በኋላ ከ3 ዓመት አረብ ሀገር ቆይታ በኋላ ቦታ የገዛችበት እንደገና ደግሞ ተመልሳ 8 ዓመት ለፍታ ቤቱን የሰራችበት ቤት ውስጥ መሆኑ ነው። ከገዛ ቤቷ ነበር ውጭ ያሏት። ከዛም ሽማግሌ ጎረቤት ሰብስባ እባካችሁ አሸማግሉኝ ምን አጥፍቼ ነው ብላ ሽማግሌ ለአባቷ ትልካለች። ሽማግሌ ቢላክ አባትየው አሻፈረኝ ይላሉ። እሷ እቅዷ የነበረ ወገቧ ጠንከር ሲል ልጇም አደግ ሲልላት ተመልሳ ወደ አረብ ሀገር ሄዳ ገንዘብ ለመስራት ልጇንም ለእናቷ ለመስጠት ነበር። እናትየውም ልጅሽን ራስሽ ያዢ አንቺን ልጅ እኔ አልይዝም አሏት። በሰዓቱ በጣም ገረማት፣ ተደናገጠች። ያጠፋችው ጥፋትም ግራ ገባት። ለምን እንደዚህ ቤተሰቦቿ እንደተቀየሩ ራሱ ምንም አይነት የምታውቀው ነገር ልገምት ራሱ የቻለችው ነገር የለም። ከዛም ለነፍስ ያለ ጎረቤት ለ2 ወር ቤታቸው አስጠጓት። እዛም ለ2 ወር ተጠግታ ስትኖር አባትየው ጎረቤቶቹን አላስቀምጣሉ። ለምን ታስጠጓታላችሁ በሚል ብዙ ክርክርና ጭቅጭቅ አስነሱ። ከዛ እሷም የሁላ ሽኩቻ ሲበዛባት በስደት ዓለም የምታውቃቸው ጓደኞቿ ጋር ትደውልና የደረሰባትን ነገር ትነግራቸዋለች። እነሱም የደረሰባትን ከሰሙ በኋላ በጣም ያዝኑና ያላቸውን አቅማቸው የፈቀደውን ገንዘብ ይልኩላታል። ከዛ እሷም ቢያዝኑልኝ ብላ ቤተሰቦቿ ሰፈር አካባቢ ትንሽዬ ቤት ተከራይታ መኖር ጀመረች። ከዛም በኋላ ምናልባት ቢያዝኑልኝ ተመልሰው ቢመጡ ልጄ እንደዚህ አይነት ኑሮ አይገባትም ከነ ልጇ ብለው ቢያስቡልኝ ቢመጡ አባቴም እናቴም ቢያዩኝ እህት ወንድሞቼም ወደ እኔ ቢመጡ ብላ እዛ ትንሽዬ ቦታ ተከራይታ ትኖራለች። ከዛ እዛ እንደዛ እየኖረች እንዳለ ልጇ ይታመምባታል። የሚጥል በሽታ ይጀምረዋል። ከዛ እሱን ለማሳከም ደግሞ እላይታች ማለት ጀመረች። ከዛም አንዴ ጸበል አንዴ ሐኪም ቤት መውሰድ ጀመረች። የሚረዳት ማንም የለም። የልጇ አባት አይረዳትም። ቤተሰቦቿም አግለዋታል። ያሉትና በሰዓቱ ይረዷት የነበሩት የስደት ጓደኞቿ ብቻ ነበሩ። እነሱ በሚልኩላት ነበረ ነገሮችን ታሟላ ነበረው። ከዛም ይህ በእንዲህ እንዳለ ለ2 ዓመታት ይቀጥላል። ከዛ ከ2 ዓመታት ቆይታ በኋላ ድጋሚ ለቤተሰቦቿ ሽማግሌ ትልካለች። ሽማግሌ ብትልክም አባቷ አሻፈረኝ፣ በጭራሽ አልታረቅም ይላሉ። ጭራሽ ቤቱ ላይ ምንም አይነት ነገር ያወጣችውም ያደረገችውም ነገር የለም። እኔ ገበሬ ነኝ፣ ጤፍና በሬ ሸጬ ነው የሰራሁት እንጂ እሷ ድንቡሎ ቤቱ ላይ አላወጣቸውም ብለው የላከችውን በሙሉ ሸምጠጥ አድርገው አባትየው ይክዳሉ ማለት ነው። ከዛ በእነዚህ ሽማግሌዎችን ይመልሳሉ። በጣም የሚገርመው እና የሚያስደንቀው ነገር አባቷ ካህን መሆናቸው ነው። እና እስቲ መልስ ባገኝ ብላ ለጳጳሱ መፍትሄ ካለው ብላ ሄዳ የደረሰባትን ችግር በሙሉ ትነግራቸዋለች። ጳጳሱም ሁሉንም ነገር ከሰማት በኋላ ከሌሎች ቄሶች ጋር በመሆን አባቷን ጠርታ ይናገሯቸዋል። አባትየውም እኔ ነኝ ቤቱን የሰራሁት በራሴ ገንዘብ ነው ይላሉ። ጳጳሱም የቄስ ገንዘብ ይበቃሉ ይህን ሁሉ ለማድረግ እናውቀው የለም ወይ አሏቸው። ሲሏቸው አይ እኔ ገበሬ ነኝ፣ አህያና ጤፍ ሸጬ ነው ይህንን ሁሉ ያደረኩት። እንደውም እሷ ራሱ ስትመጣ እንኳን ደህና መጣሽ ብዬ 250 ሺህ ብር ሰጥቻታለሁ ብለው ያልሰጧትን ሰጥቻለሁ ያላትን የላትም ብለው ይክዷታል። ከዛ እዛም እንደዚህ ስትካድ ወደ አባገዳዎች ታመራለች። አባገዳዎች ጋር መሄዳ የደረሰባትን ታስረዳለች። እዛም አባትየው ተጠርተው ሲጠየቁ እኔ ምንም የእሷን ገንዘብ አልወሰድኩም፣ ገበሬ ነኝ፣ የሚሸጠውን ነገር ሸጬ ራሴ ነኝ የሰራሁት ይላሉ። ከዛም አባገዳዎች የሰው ምስክር አምጪ ይሏታል። ከዛ እሷም ችግሬን አውቀዋል፣ ሳለቅስ አብረው አልቅሰዋል፣ እንዲያውም ከችግሬ ብዛት የተነሳ ነይና እኛ ጋ ኑሪ ብለውኛል ብላ ያሰበቻቸውን 3 ሰዎች ምስክር አርጋ አባገዳ ጋር ትወስዳቸዋለች። ከዛም እዛ ከወሰደቻቸው 3 ምስክሮች ውስጥ 2ቱ ይክዷትና አንደኛዋ ብቻ ግን ትመሰክርላታለች። እንዴ መውለድ ደጉ እያልክ ስታመሰግን አልነበረም እንዴ? እሷ እንደሰራችው እኔ ያውቃለሁ ስትናገርም ሰምቻለሁ ብላ ትመሰክርላታለች። ከዛ አባገዳዎች አንድ ብቻ የሰው ምስክር አይበቃም፣ ሌላ ጨምሪ ይሏታል። ከዛም በኋላ እሷም ምስክር ይሆናል የምትለውን ሰው ታናግራለች። ከዛ እሱም
ምስክር ሆኖ ሊሄድ ተስማምቶ እንዳወቁ አባትየው ሄደው ከሱ ጋር ሌላ አታካራና አላስፈላጊ ንግግር ውስጥ ይገባሉ። ከዛ እሱ ይደውልና መልሶ እኔ ብመሰክርልሽ በጣም ደስ ይለኝ ነበረ፣ ፈልጌም ነበረ፣ ግን ብመጣና ከነሱ ጋር ከአባትሽና ከቤተሰቦቹ ከሌሎቹ ጋር በፊት ለፊት ብንታይ የአንድ ሰው ነፍስ ሊጠፋ ይችላል እና መጥፎ ንግግር ደረጃ ስለተነጋገርን እላፊ ስለተነጋገርን መምጣትና እነሱ ማግኘት አልፈልግም ብሎ ይላታል ማለት ነው። ከዛም በኋላ ለአባ ገዳዎች ትሄድና እኔ በቃ ምስክር ይሆነኛል ያልኩትም እምቢ አለ፣ ምስክር የለኝም ስትል እሺ የባንክ የላክሽበት ወረቀት ካለሽ እሱን አምጪ ይሏታል። እሷም በ3 ባንኮች ነበር ስትልክ የነበረው እና ሁለቱ ጋር ሄዳ ስትጠይቅ ምንም አይነት ወረቀት የለም ይሏታል። ከዛ 3ኛ ባንክ ግን አለሽ ብለው የ1 ሚሊዮን የላከችበትን ማስረጃ ይሰጧታል። እሱን ማስረጃ ይዛ ለአባ ገዳዎች ወስዳ ታሳያለች። ከዛም በኋላ አባ ገዳዎቹ በሰዓቱ ቤቱ የተገመተው 4 ሚሊዮን ነው። በሰዓቱ ቤቱ የተገመተው አንቺ ያመጣሽው የ1 ሚሊዮን ወረቀት ነው፣ ሌላው ማስረጃ የለሽም። ስለዚህ እየተከራከርሽ ያለሽውን ከአባትሽ ጋር ስለሆነ አንቺ ተሸነፊና 1 ሚሊዮንሽ ይከፈልሽ ይሏታል። ከዛ እሷም በቃ እሺ ብላ ትስማማለች። ምንም አማራጭ ስለሌለ እውነቱን የምታውቀው እሺ ብላ ትስማማለች። የተስማሙት እና ይሄ ነገር የተወሰነላት በነሐሴ 22 2016 ነበረ። ከዛም በጠና ትታመማለች። ለ1 ዓመት ያህል ራሷን እያስታመመች ከቆየች በኋላ ሰኔ 15 ሄዳ አባ ገዳዎች ጋር አፈጻጸም ትከፍታለች። ከዛም አባትየው አፈጻጸም እንደከፈተች ሲያውቁ ይሄዱና የተወሰነው እኔ በሌለሁበት ነው፣ የውሳኔውን ግልባጭ የለኝም፣ ስለዚህ ይግባኝ ይፈቀድልኝ ብለው ይጠይቃሉ። በአባ ገዳዎች ይግባኝ ለመጠየቅ ጊዜ ገደብ አለውና ያ ጊዜ ገደብ ስላለፈ አይሆንም፣ ምንም ይግባኝ አንቀበልም፣ መክፈል አለቦት ይባላሉ። ከዛም አልከፍልም አሉ፣ አልከፈሉም። ከዛም በኋላ አባ ገዳዎች ወደ ፍርድ ቤት እንዲሄዱ ያለውን ዶኪመንት አያይዘው ይሰጧቸዋል። ፍርድ ቤት ከሄዱ በኋላ አባትየው እዛም ይግባኝ ይጠይቃሉ። ከዛም ያው ይግባኛቸው ተፈቅዶላቸው አሁን ላይ ያለበት ሁኔታ በዛ ላይ ነው ማለት ነው። ከቤቷም ከገንዘቧም ሳትሆን ከቤተሰቧ ጋር እየተከራከረች እዛ ነው ያለችው ማለት ነው። የገዛ አባቷ ገንዘቧን ከልክለዋት ማለት ነው። በጣም የሚገርመው ነገር ደግሞ ወንድምና እህቶቿ ለማስታረቅም ለማስማማትም ወይም ደግሞ ለአንዳቸውን ለመመስከርም በጣም ሸሹ፣ ሊገኙ አልቻሉም። ሌላው ደግሞ በጣም የሚገርመው አባትየውና እናትየው የተጋቡት በተክሊል ነበረ እና ለዚሁ ጉዳይ ሲባል የፍቺ ዶኪመንት አድርገው ፍቺ እንዳደረጉ አድርገው ዶኪመንት ይዘው ተቀምጠዋል። ምክንያቱም ክፈሉ እንኳን ቢባል ግማሹን እናትየዋ ተፋተን ወስደዋለች፣ መክፈል የምትችለው ይህን ያህል ነው ለማለት እንዲመቻቸው ማለት ነው። በየሽማግሌው ላይ በየቦታው ምንም የላትም ሲሉ ከቆዩ በኋላ አንዳንድ ነገሮች እንግዲህ ክፈሉ ምናምን መባል ሲጀምር ሌላ ሽማግሌ ልከው እነሱ 260 ካሬ ብቻ እንስጣት ብለው ይላሉ። እሷ ደግሞ አይ እኔ ልቤ ያውቀዋል፣ የሰራሁትም እኔ ነኝ፣ የተሰቃየሁበትንም አውቃለሁ፣ ስለዚህ እስከ ኖራችሁ ጊዜ ኑሩበት፣ ግን ስሙን በእኔ አዙሩልኝ ብላ ትጠይቃለች። እነሱም ያንን አሻፈረኝ ብለዋል። እና ከሁሉ በላይ ደግሞ በጣም አጥንት ውስጥ ገብቶ የሚያንገበግበው ለልጇ ማሟላት ያለባትን ማሟላት ሳትችል ማድረግ ያለባትን ማድረግ ሳትችል ልጇን ማሳደግ አቅቷት ልጇን ለጉዲፈቻ ሰጥታዋለች። አሁን ላይ እንግዲህ ልጇንም ለጉዲፈቻ ሰጥታ ንብረቷንም ማታ እያለቀሰች ትገኛለች ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። ሀሳብ አስተያየታችሁን በጣም ያስፈልገኛል እና ሀሳብ አስተያየታችሁን መሰንዘር ኮሜንት ላይ አትርሱ። ሙሉ ታሪኩን ከባለ ታሪኳ መስማት ከፈለጋችሁ እግረኛው ሚዲያ ላይ ያለላችሁ በጣም አመሰግናለሁ። ሼር ላይክ ማድረግ እንዳትረሱ። ሰብስክራይብ አድርጉን። ቤተሰብ ሆኑ። እናመሰግናለን።